ለሆነ ጉዳይ ነው ቁጭ የምንለው ምንመሰጠው ምንጸልየው ምንጠይቀው በሜዲቴሽን የሚባለውን ነገር የምናከናውነው አንድ ነገር ለማግኘት ነው። ግን እዛ ውስጥ እኔ በዚህ በክብ ስምንት ማዕዘናዊ ስርዓተ ጥለት ልበለው ወይም እኔ ባለኝም ልምድ እነዛ ነገሮች ሲከናወኑ ሁለት አይነት ሁኔታዎች ይፈጠራሉ። ምንድነው የሚፈጠረው? ወደኛ የሚመጣ አለ ወይኛ ወደ ሆነ ቦታ እንሄዳለን፣ ወደ ሆነ ማዕዘን እንሄዳለን ነው ወይ ያንኛው ወደኛ እንዲመጣ የፈለግነው ኃይል ወደኛ ማዕዘን ይመጣል። እኛ ያለንበት ማዕዘን፣ እኛ ያለንበት ጠርዝ፣ እኛ ያለንበት ደረጃ ላይ ማለት ነው። ያቁት ከቻሉ እንግዲህ በዛ ያለፉ ሰዎች ሊያውቁ ከቻሉ ጥሩ ነው። ሁለት ነገር ነው የሚከናወነው፣ መሄድ ወይ ማምጣት ነው። በዚህ አርምሞ በምንለው ውስጥ፣ ጸሎት በምንለው ውስጥ፣ ተመስጦ በምንለው ውስጥ ወይ ሜዲቴሽን በምንለው ውስጥ ሁለት ነገር ይከናወናል ስል መሄድ ወይም ማምጣት ከሆነ እንግዲህ ጉዳዩ መንፈሳዊ ነው ስላልኩኝ በመንፈሳዊ አረዳድ ውስጥ እንድታሳልፉት ፈልጋለሁ የምናገረውን ነገርና ሙሽሪት ከሆነች እንግዲህ እዛ ሁኔታ ላይ ያንን ልምምድ ላይ ሆነን ተመስጦ ላይ አርምሞ ላይ ሆነን እኛ የፈለግነው ሙሽሪትን ከሆነ መሄድ ግዴታችን ነው። የሚከናወነውን ነገር ነው ማወራው። ነገራችን ላይ መንፈሳዊ ሁኔታ ላይ የሚከናወነውን ነገር ነው ማወራው እና መንፈሳዊ ደረጃውን በደንብ ያጣጣማችሁት የተረዳችሁት ሰዎች ተረዱታላችሁ ብዬ አስባለሁ የምናገረውን ነገርና መንገድ ላይ ሊያሰናክሉት የሚፈልጉ ሊኖሩ ይችላሉ አይደል? ሙሽሪት ጋር እንዳይደርስ ሊያሰናክሉት የሚፈልጉ ሙሽሪትን ለራሳቸው ማድረግ የሚፈልጉ ይኖራሉ። እና ወደ ሙሽሪት ከሆነ መንገዱ ከባድ ነው ማለት ያው ምንድነው ከባድ ነው? እዛ በር ላይ አናስገባም የሚባለው ነገር አለ አይደል? አናስገባም ሰርገኛ ብለው በር የሚዘጋው ምናምን። በዚህ ውስጥም ስንሆን በዚህ በአርምሞ ውስጥም ስንሆን በተመስጦ ውስጥም ስንሆን የሚያጋጥመን ነገር ነው። እዛ ላይ አናስገባም የሚል አለ። ሙሽሪትን አጅቦ አላሳይም ብሎ አንሰጥም የሚል አለ። ልናጣት እንችላለን። ማጣት ማለት ማጣት ምኑን ነው የምናጣው? ከሙሽሪት ሙሽሪትን ማምጣት ይቻላል፣ ግን እኛ ጋር ከመጣች በኋላ ክብረ ንጽህና ላይኖራት ይችላል። ክብረ ንጽህና ድንግልና ላይኖራት ይችላል። ሾልኮ የገባ አለ ማለት ነው። ሾልኮ የገባ ሊኖር ይችላል። እሱን አስቸጋሪው ነገር ዘመናዊ አድርገነዋልና ወደ ሙሽሪት ስንሄድ ማለት ነው መንፈሳዊ ጉዟችንን ነው ማለት። አሁንም ደግሜ የምለው በዚህ በአርምሞ ውስጥ ሆነን በሜዲቴሽን ውስጥ በተመስጦ ውስጥ ሆነን ወደ ሙሽሪት ስንሄድ ነው ፈጣን ዘመናዊ ግን ደግሞ የኛ ያልሆነ ሌሎች ሰርተው በዚህ ተጓጓዙበት መጓጓዣቸው ነው ብለው የሰጡን። አሁንም መንፈሳዊ በአርምሞት መንፈሳዊ ጉዞ ስናደርግ በትክክል የኛ ነው ወይ ነው መሰረቱ? የኛ ነው ወይ መሰረቱ የምናውቀው ነው ወይ? ከዛ ከጀርባችን ድጋፍ ያለው ነው ወይ? እንደ ፈረሱ እንደ በቅሎ እንደ ግመሉ የምናውቀው ነው ወይ ነው የምንጓጓዝበት? አንዳንድ ጊዜ አንድ መጽሐፍ ታነሳና ጀምረው ስትጨርሰው የጠየቀው ጥያቄ አልተመለሰም፣ ዝም ብሎ መጽሐፍ ነው። አንዳንድ መጽሐፎች አሉ አንስተ ጠለቅ ባለ መንፈሳዊ መረዳት ውስጥ ሆነ ስታነብ የሆኑ ጥያቄዎችን ይመልሱልሃል። ለኔ ይሄ መጽሐፍ እንደዛ ነው። በተለይ ከኮንሽስነስ ጋር ከመንፈሳዊነት ጋር በህይወታችሁ ውስጥ ይሄ አጋንንት ስለሚያመጣው ፈተና፣ ሴቶች በተለይ ሴት ማን እንደሆነች ለመረዳት የምትፈልጉ ከሆነ ይሄንን መጽሐፍ ሪኮመንድ አድርግላችኋለሁ። ሰላም የስምንቱ ዩቲዩብ ቻናል ተከታታዮች፣ ተክሉ በዓል ነኝ። ዛሬም ሐሳቡ ከኛ ይበልጣል በሚል መሪ ቃል የክብ ስምንት ማዕዘናዊ ስርዓተ ጥለት የሐሳብ ዝርጋታ ለማድረግ ተገናኝተናል። ዛሬ በክብ ስምንት ማዕዘናዊ ስርዓተ ጥለት የሐሳብ ዝርጋታ እንድናዝናናው እንድናንሸራሽረው የፈለኩት ሐሳብ የመንፈሳዊ ሁኔታ ላይ ነውና እዛው ላይ እዚህ መንፈሳዊ ሁኔታው ላይ
ሐሳቡን ለማንሸራሸርና አየር እንዲያገኝ ንፋስ እንዲወስድ ለማድረግ ነው። ያው አጠቃላይ ምን ለማለት ነው መንፈሳዊ ሁኔታዎችን ነው ዛሬ ላነሳ ያሰብኩት። መንፈሳዊ ደረጃ ላይ ነው ለማለት ነው። የምናወራበት ደረጃ መንፈሳዊ ደረጃ ላይ ለሆኑ የሚጠቅም ሐሳብ ነው ዛሬ ላነሳ ያሰብኩት። ምንድነው አጠቃላይ ሐሳቡ? ብዙዎች ችግር ላይ ያሉበት ነገር ስለሆነ ነው። አሁን ጸሎት፣ ልመና፣ ምኞት እንግዲህ እነዚህ ባለፈው ሳምንት ውስጥ ያነሳናቸው ሐሳቦች በተለያየ ሁኔታ ነው የሚከናወኑት። በሃይማኖታዊም በሳይንሱም በምንኖርበት አካባቢ ደግሞ በተለያየ ልምድ ውስጥ አልፈን ጸሎት የምናደርግበት ሁኔታ አለ። ተቀምጠን ለብቻችንም ሆነን በውስጣችን ያለውን ምኞት፣ ፍላጎት ወደኛ እንዲመጣ የምናደርግበት ሁኔታ አለ። እንግዲህ ሳይንሱ ብዙ ስለሚለው እኔ በሳይንሱ ያለውን አላውቀውም። ሜዲቴሽን ምናምን የሚባለውን ነገር አላውቀውም እኔ። እሱም በደንብ የሚያብራሩት ኃይላቸውን ሰጠው የጊዜ ኃይላቸውን ሰጠው የዚህ የግዝፈታዊ ሁኔታ ኃይላቸውን ሰጠው የነፍስ ኃይላቸውን ሰጠው። በደንብ በዛ ውስጥ ያለፉና በደንብ የሚያብራሩት በደንብ የሚተነትኑት ሰዎች ስላሉ አሁን እኔ የምናገረውን ነገር እነሱ በሳይንሱ ከሚዘረዝሩት ጋራ አገናኝቶ ይዞ ለመሄድ መሞከር ነው። ተመስጦ ሜዲቴሽን የሚባለው ነገር እንዳልኩት በጸሎት ውስጥ ብዙ ነገሮች በጸሎት ውስጥ መጥተው ይጠቃለላሉና በልመና ውስጥ በምኞት ውስጥ እንደው ዝም ብለን አይደለም ያንን ነገር እነዛን ነገሮች የምናደርገው። አንድ ወደኛ እንዲመጣ የምንፈልገው መልካም ነገር ይኖራል። አንድ ወደኛ እንዲመጣ የምንፈልገው ኃይል ይኖራል። የተለያየ ግልጽ ነገር ነው። ዙሮ ጊዜ ማባከን አያስፈልግም። ለሆነ ጉዳይ ነው ቁጭ የምንለው፣ የምንመሰጠው፣ የምንጸልየው፣ የምንጠይቀው በሜዲቴሽን የሚባለውን ነገር የምናከናውነው አንድ ነገር ለማግኘት ነው። ግን እዛ ውስጥ እኔ በዚህ በክብ 8 ማዕዘናዊ ስርዓተ ጥለት ልበለው ወይም እኔ ባለኝም ልምድ እነዛ ነገሮች ሲከናወኑ ሁለት አይነት ሁኔታዎች ይፈጠራሉ። ምንድነው የሚፈጠረው? እንግዲህ በዛ ልምምድ ውስጥ በዛ ሁኔታ ውስጥ ስንሆን ምንድነው የሚከናወነው? ሁለት ሁኔታ፣ ወይ መሄድ ነው ወይ ማምጣት ነው። ማምጣትና መሄድ የሚባለው ነገር ነው እኛ ጋር የሚከናወነው የሚፈጠረው። ስኬታማ ልክ የምንሆነው እንግዲህ በተለያየ አንደኛው ስሙ አርምሞ ማለት አይደል? አርምሞ ሜዲቴሽን፣ ተመስጦ፣ እንግዲህ ጸሎትም ልመናም በለው ያው እዛው ውስጥ ይያዝና ብዙ ስም ቢሰጠውም እንግዲህ እዛው አሁን በሳይንስ ውስጥ ያለውን ምናምን እኔ አላውቀውም ብያለሁኝ። በዛ ውስጥ ያለውን እሱ እዚህ ውስጥ አይካተትም ምናምን ቢሉኝ ማለት ያው ያሉት ስቴፖች ይሄንኛው ከዚህኛው ይለያል የሚለው መከራከሪያ ቢያነሱ ሳይንስ ውስጥ ያሉ ሰዎች ትክክል ነው ሊሆን የሚችለው። ግን በአጠቃላይ እዛ ሁኔታ ላይ አንድ ሰው እዛ ሁኔታ ላይ ሲሆን ራሱን ሰጥቶ የሆነ ኃይሉን ሰጥቶ ግዝፈታዊ ኃይሉን፣ የጊዜ ኃይሉን፣ የነፍስ ኃይሉን ሰጥቶ በመንፈሳዊ መጓጓዣ ያው መጓጓዣችን መንፈሱ ነው። ያ መንፈስ እኛ ጋር ያለው መንፈስ ኃይል ነው። የኛ ጋር ያለው መንፈስ ኃይል ምንድነው የሚለው አለፍ ብለን እናያለን። ግን እዚህ ውስጥ ሁለት ነገር ነው የሚከናወነው። ምንም ቢደረግ ምንም ብናደርግ በሳይንስ ያለውንም በሃይማኖት ያለውንም አርምሞም በለው ተመስጦም በለው ምናምንም ሊከናወን የሚችለው ሁለት ነገር ነው። ወይ ወደኛ የሚመጣ አለ ወይኛ ወደ ሆነ ቦታ እንሄዳለን፣ ወደ ሆነ ማዕዘን እንሄዳለን። ወይ ያንኛው ወደኛ እንዲመጣ የፈለግነው ኃይል ወደኛ ማዕዘን ይመጣል። እኛ ያለንበት ማዕዘን፣ እኛ ያለንበት ጠርዝ፣ እኛ ያለንበት ደረጃ ላይ ማለት ነው። ወይ ይመጣል ወይ እኛ እንሄዳለን።
ሁለቱ ሲከናወን በእኛ ህይወት ውስጥ የሚፈጠረው ነገር ምንድነው? እኛ አርምሞ ላይ ሆነን ወይም ጸሎት ላይ ሆነን እኛ ወደዛኛው ደረጃ ስንሄድ ወደዛኛው ጠርዝ ስንሄድ እና ያኛው ደግሞ በእኛ ወደኛ ጠርዝና ወደኛ ደረጃ ሲመጣ ምንድነው ሊከናወን የሚችለው ነገር የሚለውን ነገር ነው ለማየት የምንሞክረው። እንግዲህ በዚህ ሁኔታ ላይ እያሳለፉ ያሉ ሰዎች እንሰማለን። ብዙ ነገሮች እየሰማን ያለንበት ሁኔታ ነው ያለው። የሆነ ደረጃ ላይ ያሉ ሰዎች ተቀበሉትም አልተቀበሉትም በአርምሞ ውስጥ በተመስጦ ውስጥ ሆነው ያንን በዛ ሁኔታ ውስጥ እያለፉ ያንን ልምምድ እያደረጉ ያሉ ሰዎች የተለያየ መገለጥ ላይ ደርሰናል ብለው ሲናገሩ እንሰማለን። ይህ አዲስ ነገር አይደለም። በረጅም ሁኔታ ውስጥ አልፎ የመጣ ነው። ዛሬ ሁሉ ነገር እኛ ጋር ለመድረስ ቅርብ ስለሆነ ነው እንጂ መገለጥ ውስጥ ደርሰናል እያሉ ያለፈውንም ሁኔታ ወደዚህ አምጥተው ለኛ ለማድረስ እየሞከሩ ያሉ ሰዎች አሉ። እንግዲህ ይሄ ሁኔታ ከዚህ ጊዜ በኋላ ከዚህ የዘመን አካሄድ በኋላ የሚቆም አይደለም። ገና ብዙ እንደዚህ አይነት ነገሮች እየበዙ ነው የሚሄዱት። እንደዚህ አይነት ሰዎች እየበዙ ነው የሚሄዱት እና ሌላው ሁኔታ ላይ ያለው የሰው ልጅ በዛ እንደነው እያመዛዘነ በዛ ሁኔታ ተገለጠልን ብለው ወደዚህ የኋላውን ወደዚህ ባመጡ ሰዎች እና ለማስረዳት ሞክረው ሌላ ደረጃ ላይ ያለው የሰው ልጅ ደግሞ ያን ተቀብሎ ይጠቀምበታል አይጠቀምበትም የሚለው ነገር ነው እንጂ አጠያቂ የሚሆነው። ግን እንደዚህ አይነት ሰዎች ሁኔታ እየቀጠለ ነው የሚሄደው፣ እየበዛ ነው የሚሄደው። እንደውም በጠራ ሁኔታ እየበዛ እንደሚሄድ ነው የሚሰማኝ። እኔ በጠራ ሁኔታ በደንብ ልንጋፋው በማንችል ሁኔታ ማለት ነው፣ ልናጣጥለው በማንችል ሁኔታ በደንብ ማስረዳት የሚችል ይሄ ሐሳብ ማስረዳት የሚችል ሆኖ እየበዛ ነው የሚሄደው ነው። ይሄ የሆነን ዘመን ወደኋላ ሄዶ እንግዲህ ያለፉ የሰው ልጆችም ሊሆን ይችላል በዚህ ሁኔታ ላይ በዚህ ጊዜ ሁኔታ ላይ የሌሉ ሰዎችን አሁን በግዝፈት ለብዙዎች ሊገለጡ የማይችሉ ሰዎችን ወደኋላ ሄዶ በነበሩበት ዘመን ላይ ምንድን ነበር ሲያከናውኑ የነበረው፣ ምንድን ነበር አስቀምጠው የነበረው ለሰው ልጅ የሚበጅ የሚጠቅም ነገር የሚለውን ነገር ይዞ ወደዚህ የሚያመጡ ሰዎች በደንብ ማስረዳት በሚችሉበት ሁኔታ እንዲህ ዝም ብለን መሬት ላይ በማንጥለው ማንኳሰስ በማንችልበት ሁኔታ አጠንክሮ ሐሳቡ ጠንክሮ የሚሄድበት ሁኔታ ነው እየተስፋፋ የሚሄደው ብዬ ነው የማስበው ከዚህ በኋላና ግን ያ ሁኔታ ሲመጣ ደግሞ ብዙዎች በዛ ልምምድ ውስጥ መግባት ፍላጎት ይኖራቸዋል። ያ የመግባትና ያንን ነገር ማከናወን በዛ ሁኔታ ውስጥ ለማለፍ የሚፈልጉ ሰዎች እየበዙ ሲሄዱ በህይወታቸው ላይ ሊፈጠር የሚችል ትላልቅ ችግር ሊኖር ይችላል። ጉዳዩ ለምን መንፈሳዊ ነው። ጉዳዩ እንዳልኩት ጀምር እያወራ ያለሁት መንፈሳዊ ደረጃ ላይ ያለን ኃይል ሐሳብ ነው እና ይሄ መንፈሳዊው ደረጃ መንፈሳዊ ቦታ አስቸጋሪ ነው፣ በጣም አስቸጋሪ ነው። ብዙ ያው ዋጋ ሊያስከፍል ስለሚችል ማለት ነው። በእርግጥ እንደዚህ አይነት ነገሮች አርምሞ ሜዲቴሽን የሚባሉት ነገሮች አንዳንድ ጊዜ ላይ በጣም በስተው ይነገሩና ብዙ ሰዎች በዛ ውስጥ ግር ብሎ ገብተው ምናምን ይሆንና ከዛ የሚያልፍበት ሁኔታ አለ፣ እንደ ፋሽን ተይዞ ማለት ነው። አንድ ወቅት ላይ እንደዛ ነበረ። ከሆነ መጽሐፍ በብዛት እየተተረጎመ ከመታተሙ ጋርና ብዙ ወጣቶች በይበልጥ ወጣቶች ያንን መጽሐፍ ከማንበብ ብዛት
እዛ ነገር ውስጥ ገብተው ጥሩ ሁኔታ ላይ የነበሩና ጥሩ መገለጥ ላይ የደረሱ ሰዎችም አሉ። ግን ደግሞ የማይሆን ግጭት ውስጥ የገቡ ወጣቶችም ነበሩ። ያ ግጭት ራሱ ምንድነው የሚለውን ነገር ለማየት ነው አሁን ይሄንን እየደለደልኩት ያለሁት። በዛ ጉዳይ ከብዙ ሰዎች ጋር እንግዲህ ስለተነጋገርኩበት ነው አሁን እዚህ መጥቼ ነገር ያሳው ዝርጋታውን እያደረኩ ያለሁትና በምን መልኩ ታየዋለህ የሚልም ሐሳብ ስለተነሳልኝ ማለት ነው። እኔ ልገልጽ የፈለኩት በዛ ሁኔታ ውስጥ ሊያውቁት ከቻሉ እንግዲህ በዛ ያለፉ ሰዎች ሊያውቁት ከቻሉ ጥሩ ነው። ሁለት ነገር ነው የሚከናወነው፣ መሄድ ወይም ማምጣት ነው። በዚህ አርምሞ በምንለው ውስጥ፣ ጸሎት በምንለው ውስጥ፣ ተመስጦ በምንለው ውስጥ ወይም ሜዲቴሽን በምንለው ውስጥ ሁለት ነገር ይከናወናል ስል መሄድ ወይም ማምጣት ከሆነ እንግዲህ ጉዳዩ መንፈሳዊ ነው ስላልኩኝ በመንፈሳዊ አረዳድ ውስጥ እንድታሳልፉት ፈልጋለሁ የምናገረውን ነገርና ሙሽሪት ከሆነች እንግዲህ እዛ ሁኔታ ላይ ያንን ልምምር ላይ ሆነን ተመስጦ ላይ አርምሞ ላይ ሆነን እኛ የፈለግነው ሙሽሪትን ከሆነ መሄድ ግዴታችን ነው። መሄድ ይገባናል ማለት ነው። ወደ ሙሽሪት ይኬዳል እንጂ ሙሽሪት ወደኛ መጣ እኛን አትወስደንም ወይም እኛ ጋር አትመጣም። ሙሽሪት ሄዶ ማምጣት ያስፈልጋል። ያው ይሄ በብዙ በሚታወቀው ሁኔታ ላይ ይሄ በጋብቻ ላይ ያለው ነው። እንግዲህ ሙሽራው ሄዶ ነው ከነአጃቢዎቹ ከነሚዜዎቹ ሄዶ ነው አድምቆ ሄዶ እዛ አናስገባም የሚል ትንቅንቅ አለ። ያንን ጥሶ ሄዶ ነው ሙሽሪትን ወደ ራሱ የሚያመጣው እና ይሄ አርምሞ ላይ ሆነን ሙሽሪትን ከሆነ የምንፈልገው መሄድ ነው። በእኛ ሁኔታ ውስጥ የሚከናወነው መሄድ ነው። እንሄዳለን። የነፍስ ኃይላችን ይሄዳል ወይም የነፍስ ኃይላችን መንፈሳዊ ማንነታችንን ላይ ተጭኖ ይሄዳል። ይሄ አካላዊ ማንነታችንም መንፈሳዊ ማንነታችን ላይ ተጭኖ ይሄዳል። እሱ ሌላው ከፍ ያለው ደረጃ ነው። እሱ ደግሞ እንግዲህ ሙሽሪትን ከሆነ የምንፈልገው ግድ ነው። እንሄዳለን። ይሄዳል። ያው ብዙ አጃቢዎች ይኖራሉ። እኛም ጋር ብዙ አጃቢዎች ይኖራሉ። የሚከናወነውን ነገር ነው ማወራው። ነገራችን ላይ መንፈሳዊ ሁኔታ ላይ የሚከናወነውን ነገር ነው ማወራው እና መንፈሳዊ ደረጃውን በደንብ ያጣጣማችሁት የተረዳችሁት ሰዎች ተረዱታላችሁ ብዬ አስባለሁ የምናገረውን ነገርና ብዙ አጃቢዎች ይኖሩናል። መልካምም ሆነ የሆነ መልካምም ያልሆነ አጃቢዎች ይኖራሉ። አንድ ሙሽራ መቼስ ሚዜዎች ይኖራሉ፣ አጃቢዎች ይኖሩታል። ሁሉም ለሱ መልካም ያስባሉ ማለት አይደለም። ሁሉም በዛ ወደ ሙሽሪት በሚያደርገው ጉዞና ሙሽራውን ወደሱ ለማምጣት በሚያደርገው ሁኔታ ላይ ደስተኛ የማይሆኑ ሰዎች ይኖራሉ። ራሱ አጅቦት እያስመሰሉ ማለት ነው አይደል? ምናልባት ከዚህ ቀደም የዛች የሙሽሪት የከንፈር ወዳጅ የነበሩ ሊኖሩ ይችላሉ። መንገድ ላይ ሊያስተናክሉት የሚፈልጉ ሊኖሩ ይችላሉ አይደል? ሙሽሪት ጋር እንዳይደርስ ሊያስተናክሉት የሚፈልጉ ሙሽሪትን ለራሳቸው ማድረግ የሚፈልጉ ይኖራሉ። እና ወደ ሙሽሪት ከሆነ መንገዱ ከባድ ነው ማለት ያው ምንድነው ከባድ ነው። እዛ በር ላይ አናስገባም የሚባለው ነገር አለ አይደል? አናስገባም ሰርገኛ ብለው በር የሚዘጋው ምናምን። በዚህ ውስጥም ስንሆን በዚህ በአርምሞ ውስጥም ስንሆን በተመስጦ ውስጥም ስንሆን የሚያጋጥመን ነገር ነው። እዛ ላይ አናስገባም የሚል አለ። ሙሽሪትን አጅቦ
አላሳይም ብሎ አንሰጥም የሚል አለ። ይሄ ነው አንዱ ከባዱ ነገር ይሄ ነው። እና እዛው ውስጥ ግፊያ አለ የለበስነው ሱፋችን ሊጨማደድ ይችላል ምናምን፣ ጫማችን ሊረጋገጥ ይችላል፣ የተወለወለው ጫማችን ሊረጋገጥ ይችላል። ከዛም በላይ ቦክስ ጡጫ ምናምን መገፋትም ሊኖር ይችላል። ከዛም በላይ መቦጫጨርም ሊኖር ይችላል። ከዛም በላይ በድማት ሊኖር ይችላል። ከዛም በላይ አይን መጥፋት ሊኖር ይችላል። የጆሮ ታምቡር ሊቀደድም ይችላል አይደል? ያጋጥማል። አናስገባም ተብሎ በር ላይ ግፊያው ሲኖር እንግዲህ እዛ ሰርግ ላይ ልብ አድርጉ እያልኩ ያለሁት ይሄ የሰርግ ስርዓቱ ልክ እዛ መንፈሳዊ ስርዓቱ ውስጥ አብራችሁ እንድታገናኙልኝ ነው። እንዲህ ውስጥ የምናልፍበት ሁኔታ አለ። ይሄ እንግዲህ በተደጋጋሚ ከዚህ የተነሱ ሄደው ማለት አርምሞ ላይ ስንሆን በተደጋጋሚ በሙከራ ነው። ባንዴ አይደለም። በጣም ብዙ ረጅም ጊዜ ሊወስድብን ይችላል። ከአጃቢዎቻችን ጋር ሄደን ሙሽሪትን ጥሰን ሄደን ለማምጣት ወደኛ እና የራሳችን ለማድረግ በተደጋጋሚ መሞከር አለብን። ሙሽሪት ነችና ብዙ ተቀናቃኞችም ሊኖሩን ይችላሉ። ይሄን ማሰብ ያስፈልጋል። ልንቀደም እንችላለን። በሌላ በኩልም እንደዚሁ ጥሶ ሄዶ እንግዲህ እኛ ስንዘገይ ልናጣት እንችላለን። ማጣት ምኑን ነው የምናጣው? ከሙሽሪት ሙሽሪትን ማምጣት ይቻላል፣ ግን እኛ ጋር ከመጣች በኋላ ክብረ ንጽህና ላይኖራት ይችላል። ክብረ ንጽህና ድንግልና ላይኖራት ይችላል። ሾልኮ የገባ አለ ማለት ነው። ሾልኮ የገባ ሊኖር ይችላል። እሱ ነው አስቸጋሪው ነገር። በጣም ጥልቅ ነገር ነው። ከላይ ከእናታችን ከሔዋን የጀመረ ነው። እንግዲህ ይሄ ጉዳይ ቀላል ነገር አይደለም። እዚህ ጋር እየተናገርኩ ያለሁት ሁሌ ቀላል ነገር አይደለም እላለሁ። ጉዳዩን የሚረዱ ሰዎች ቀላል እንዳልሆነ መቼስ ያውቁታልና ክብረ ንጽህናዋን ላናገኙ እንችላለን። ሾልኮ ገብቶ ክብረ ንጽህናዋን ወስዶ በቃ የኛ ጉዳይ አወቃት ብቻ ሊሆን ይችላል። ያው አዳም ሔዋንን እንዳወቃት ማለት ነው። የኛ ፋንታ ሙሽሪትን አወቃት ብቻ ሊሆን ይችላል። አወቃት ሲሆን ደግሞ እንግዲህ መሀል ላይ ፍቺ ይመጣል። ፍቺ ሲመጣ ደግሞ የኛ ይሄ ከዚህም የሄደው ቤተሰብና የዛኛው የሙሽሪት ቤተሰብ ግጭት ውስጥ መግባት አለ። ማህበረሰባዊ ግጭት አለ። መንፈሳዊ ሁኔታውን ነው እምለው እዚህ ጋር። አሁን ተመልከቱት። ይሄ ሁሉ ነገር ሊከናወን የሚችለው ይሄ ሁሉ ነገር የተፈጠረው በምንድን ነው? እኛ ባደረግነው እያደረግን ባለነው እያለፍንበት ባለነው አርምሞ፣ ሜዲቴሽን፣ ተመስጦ፣ ጸሎት በምንለው ሁኔታ ነው ይሄ ሁሉ ነገር እየተከናወነ ያለው በአንድ ሰው ማለት ነው። ይሄ ህይወታችን ላይ ነው። አንድ ሰው ህይወት ላይ ከአንድ ሰው ህይወት ላይ ደግሞ ቤተሰብ ላይ ማህበረሰብ ምናምን እያላችሁ ጠቅላላ ዓለም ላይ የሰው ልጅ ላይ መውሰድ ይቻላል። በኢትዮጵያ ደረጃ ብንወስደው ይሄ ነገር ተፈጥሯል ብዬ ነው ምደመድመው። ሾልኮ ገብቶ ክብረ ንጽህናዋን የወሰደው ኃይል ይኖራል። ከዛ ወደኛ እናመጣታለን። ወደኛ ያንን ጥሰን ህጉን ጠብቀን ነው ስርዓቱን ጠብቀን ነው እኛ ያንን ያደረግነው እኮ። ማህበረሰባዊ ስርዓቱን ጠብቀን ነው፣ ማህበረሰቡን አክብረን ነው፣ መንፈሳዊ ማህበረሰቡን ነው የምላችሁ። በዛኛው ደረጃ ያለ ማህበረሰባዊ ማንነቱን አክብረን ነው፣ ጥሎሽ ጥለን ነው አይደለ? ጥሎሽ ጥለን ነው ለሙሽሪት። ልብ አድርጉ፣ ለሙሽሪት ጥሎሽ እንጥላለን።
እና ጸሎት ላይ ምናምን አርምሞ ላይ ያንን አናደርግም፣ ጥሎሽ አንጥልም። የነፍስ ኃይላችንን እንዳልኩት አናውቀውም እንጂ የነፍስ ኃይላችንን እንከፍላለን። ግዝፈታዊ ኃይላችንን እንከፍላለን። የጊዜ ኃይላችንን እንከፍላለን። ይሄ እኮ ነው የጊዜ ኃይል፣ የግዝፈታችን ኃይል፣ የነፍሳችን ኃይል ነው ወይ የሚያጠፋን ወይ ዘላለማዊ የሚያደርገን ምን ገብረው። ለሙሽሪት እንደምንገብር ሁሉ በዚህ በተመስጦ በአርምሞ ውስጥም ስንሆን እንከፍላለን፣ ጥሎሽ እንጥላለን። እንግዲህ አጃቢ ያለን እንዳልኩት ምናምን እና ይሄ ነገር ይከናወናል። ይሄ ነገር ሲከናወን እንዳልኩት ወይ ማምጣት ነው ወይ መሄድ ነው። እንዳልኩት ሙሽሪት ከሆነች መሄድ ነው። መሄዳችንን ደግሞ ጉዞ ራሱ እንግዲህ ራሱን የቻለ አስቸጋሪ ነው፣ ውጣ ውረድ አለው። የገጠር ሰርግ ከሆነ በባህላዊ መጓጓዣ ነው የምንጓጓዘው። ነጥቡን ያዙልኝ እዚህ። የገጠር ሰርግ ከሆነ ባህላዊ መጓጓዣ ነው ያለው አይደለ? ፈረስ አለ፣ በቅሎ አለ። ያው ግማሹ በእግር አጅቦ ሙሽሪትን ለማምጣት ማለት ነው። የከተማ ሰርግ ከሆነ ዘመናዊ ነው ካልነው ደግሞ የኛው የሰርግ ሁኔታ የከተማ ከሆነ ደግሞ እንግዲህ እንደ ደረጃው ሽር ብትን የሚል የሚያብረቀርቅ መኪኖች አሉ። በመኪኖች እንታጀባለን በምናምን። ጥሎሻችንም ይለያል። አሁን ሁለቱ ውስጥ ዘመናዊና ባህላዊ ጋብቻ ነው እንግዲህ ወደ ሙሽሪት ስንሄድ ዘመናዊነትና ባህላዊነት ነው የሚለየው። አሁን ይሄ ባህላዊው አርምሞ ውስጥ ያለው ሜዲቴሽን የሚለው በሳይንሱ ምናምን የሚለው መጓጓዣውን ፈጣን ስላደረገው መጓጓዣው ከሱ ስላልሆነ የሚጓዝበት ወደ ሙሽሪት የሚሄድበት መጓጓዣ ምንድነው? መኪና አይደለም፣ መኪና ነው እንጓጓዘው እና ያው መኪና ደግሞ መቼስ ከሌላ ሀገር ያስገባነው ነው ወደ ኢትዮጵያና በዛ ነው ሰርጋችን ስናደርግ ከሌላ ሀገር ያስገባነው ነው የምንጓጓዙበት። መጓጓዣችን ዘመናዊ መጓጓዣ ፈጣን፣ ግን ደግሞ የኛ ያልሆነ ማለት የማናቀው ውስጡን በደንብ ብትን አድርገን የማናቀው ፈረሱ በቅሎውን ምን እኮ እናውቀዋለን። ምን እያበላ እንዳሳደገ ነው ከውልደቱ ጀምሮ እናውቀዋለን። እንጓጓዝበትን ሙሽሪትን ለማምጣት የምንሄድበትን አይደለ እናውቀዋለን። እድሜውን እናውቀዋለን። ምን ያበላ ምን እያጠጣ እንዳሳደግነው እናውቀዋለን። ይሄንኛው መጓጓዣ ግን አናውቀውም፣ የኛ አይደለም። እንግዲህ እናደማምቀዋለን፣ አበባ ፊኛ ምናምን እናደርግበታለን። እኛ አይደለንም የምንሾፍረው፣ ደገና ሾፌር አለ። መብራት እያበራን ክላክስ እያሰማን ድምፁ ያር መንገድ እያስከፈትን ነው የምንሄደው እና ይሄ ዘመናዊው የሆነው አካሄድ ይሄንኛውን ፈጣኑን የሱ የማያውቀውን የሱ ያልሆነውን ለማለት እንግዲህ ያው ትንሽ ችግር የተፈጠረው እዚህ ጋር አለ። አሁን ብንጓጓዝበት ነገር ራሱ በጣም ፈጣን ይሆናል። ይሄንን ነው የምለው። ይሄ አርምሞ ሜዲቴሽን ተመስጦ በዘመናዊው ነገር ሲሄድ ያስገባነው አለ ነው። በደንብ ካላወቅ ነው እንግዲህ በሳይንሱ በምናምን ነው እንግዲህ አይደለ በጣም እያዘመን ነው ሄደ ከሌሎች የወሰድነው አለ እና ተመራመር ብሎ ብዙ እንትን ያሉበት ከሌሎች የወሰድነው ስላለ እንዲህ ስናደርግ ብለን መጓጓዣችንን ፈጣን እና ዘመናዊ አድርገነዋልና ወደ ሙሽሪት ስንሄድ ማለት ነው መንፈሳዊ ጉዟችንን ነው ማለት። አሁንም ደግሜ የምለው በዚህ በአርምሞ ውስጥ ሆነን በሜዲቴሽን ውስጥ በተመስጦ ውስጥ ሆነን ወደ ሙሽሪት ስንሄድ ነው ፈጣን ዘመናዊ፣ ግን ደግሞ የኛ ያልሆነ ሌሎች ሰርተው በዚህ ተጓጓዙበት መጓጓዣቸው ነው ብለው የሰጡን። አሁንም መንፈሳዊ በአርምሞ መንፈሳዊ ጉዞ ስናደርግ
በትክክል የኛ ነው ወይ ነው መሰረቱ፣ የኛ ነው ወይ መሰረቱ የምናውቀው ነው ወይ ከዛ ከጀርባችን ድጋፍ ያለው ነው ወይ እንደ ፈረሱ እንደ በቅሎ እንደ ግመሉ የምናውቀው ነው ወይ ነው የምንጓጓዝበት። እሱ ነው አስቸጋሪው ነገር። በራሱ የምንጓጓዝበት መኪናውን አሁን የሙሽሮቹ መኪና የሚጓጓዝበት የራሱ የሆነ የመኪና መንገድ ያስፈልገዋል። መቼስ ገደሉን የወንዙን ምናምን አይሻገርም መኪና። ራሱን የቻለ የተዘረጋለት አስፓልት አለ። ግን ይሄንኛው የገጠር ባህላዊ የሆነው ሰርግ ደግሞ ባህላዊ የሆነ መጓጓዣው ደግሞ መንፈሳዊ መጓጓዣው ነው። እሱ ደግሞ ምንድነው የሚፈልገው? ገደሉንም ይወጣል፣ ዳገቱንም ይወጣል። ፈረሱ በቅሎ ወንዝም ይሻገራል፣ ጉድጓድ ይዘላል፣ የአየር ሁኔታውን ያውቀዋል፣ መልክዓ ምድሩን ያውቀዋል። ሌሎች በዘረጉለት ላይ አይደለም የሚሄደው። ፈረስ በቅሎ እንደው በዚህ ብቻ ነው የሚሄደው የሚል አይደለም። ትንሽ ነው እንከኑ ለመጓጓዝ ወደ ሙሽሪት ለመሄድ እና በተመስጦ ውስጥ በሜዲቴሽን ውስጥ በአርምሞ ውስጥ ጉዞ ስናደርግ ዘመናዊውን ከመረጥን ዘመናዊው አንደኛ መጓጓዣችን የኛ አይደለም፣ ሁለተኛ የምንጓዝበት በተዘረጋልን ሌሎች በዘረጉልን አስፓልት የመኪና መንገድ ላይ ነው ዘመናዊ አድርገን ስንጓዝበት። ያንኛው ደግሞ እንደ ሰርግ እንደ ሙሽሪት እንደማምጣት ብያለሁ። ሙሽሪትን ከሆነ የምንፈልገው በአርምሞ ውስጥ በተመስጦ ውስጥ ሙሽሪትን ከሆነ የምንፈልገው መሄድ አለብን ብያለሁ። ግዴታ መሄድ ካለብን ባህላዊ የሆነ ሰርግ ነው እያከናወንን ያለ ነው እና በዛ ባህላዊ በሆነ ሰርግ ውስጥ ደግሞ መጓጓዣችን የምናውቀው እንዲሁ ባህላዊ የሆነ መጓጓዣችን ነው። ፈጣን አይደለም ግን የኛ ነው የምናውቀው ነው። ደህንነቱ የተጠበቀ ነው። ገደሉን ይሻገራል፣ ወንዙንም ያቋርጣል፣ ዳገት ቁልቁለቱንም ይቋቋማል። መኪና ግን ከሆነ ያው እና እኛም የምናደርገው መንፈሳዊ የሆነ ወደ ሙሽሪት በዛ ልምምድ ውስጥ እየሄድን ያለን ወደ ሙሽሪት ስንሄድ በዘመናዊ መልኩ ከሆነ ወደድንም ጠላንም ሌሎች በዘረጉልን ነው የምንሄደው። ሌሎች በዘረጉልን አስፓልት ላይ መንገድ ላይ ነው የምንነዳው ተጭነን የምንሄድበት ማለት ራሱ መንፈሳዊ መጓጓዣችን የነፍስ ኃይላችንን ይዞ የሚጓዘው መንፈሳዊ መጓጓዣችን የኛ ያልሆነ በዘመናዊነት የተቃኘ መንፈሳዊ ኃይል መጓጓዣው ራሱ የተዘረጋለትም መጓጓዣ ደግሞ የተዘረጋለትም ደግሞ በሌሎች ነው። ሁለቱ ነው እንግዲህ ልዩነቱ። ይሄንን በደንብ አድርጎ መረዳት ያስፈልጋል። በዚህ ውስጥ ምንድን ነው የሚፈጠረው? ሌላው ነገር ምንድነው? ሌላው የሚፈጠረው ነገር ሙሽሪትን በዘመናዊ ሜደን በባህላዊ ሜደን ካመጣናት በኋላ ጥሩ ነው ከነ ሙሉ ክብሯ ካገኘ ነው ሾልከው የገባ መንፈሳዊ ኃይል እንግዲህ የሆነች ግዝፈት ያላት ሴት እንስት አይደለም ወደዚህ የምናመጣው። እንደ ሰርጓ አይደለም፣ መንፈሳዊ ግንኙነት ነው ለማድረግ የፈለግነው። በመንፈሳዊ ግንኙነት ውስጥ ደግሞ ሙሽሪትን ከሆነ የምንፈልገው ሙሽሪት ጋር ደግሞ መሄድ ነው ያለብን እና ሙሽሪት ጋር ለምናደርገው ጋብቻና ለወደፊት ጸንቶ በዛ ሁኔታ ውስጥ ለመሄድ በትዳር ውስጥ ለመሄድ ምን አይነት ስርዓት ነው ምን አይነት የጋብቻ የሰርግ ስነ ስርዓት ነው የምናከናውነው? ባህላዊ ነው ዘመናዊ ነው የሚለውን ነው። ከዛ ዘመናዊው ያለውን ችግር ባህላዊ ያለውን ችግር አይተነዋል። ችግርም ይሁን ችግር ባንለው ልዩነቱ ይሄ ነው። ዘመናዊው አካሄድ ፈጣን ነው ግን አናቀውም፣ እንጓዝበትን ራሱ አናቀውም። ያ ነው ትልቁ አስቸጋሪ ነገር የሚመስለኝ። እንደገና ደግሞ ውስን ነው
እኛ ታዛዥ ነው የምንሆነው። መንፈሳዊ ጉዞ ስናደርግ በዛ ተመስጦ ውስጥ በዛ አርምሞ ውስጥ መንፈሳዊ ጉዞ ስናደርግ በተዘረጋልን ነው የምንሄደው። መጓጓዣችንን ፈጣን ነው፣ ዘመናዊውን ስለያዝን ማለት ነው። ያንኛው ደግሞ የምናውቀው ነው፣ ደህንነቱ የተጠበቀ ነው ማለት ይቻላል። ባህላዊ ጋብቻ ነው ማለት ባህላዊ አርምሞ ባህላዊ ተመስጦ ነው። ባህሉ የምናውቀው ከረጅም አካሄድ ውስጥ የመጣ ውስጥ ነው ሁኔታ ውስጥ ነው የምንገባውና ደህንነቱ የተጠበቀ ነው ማለት ይቻላል። እንደገናም ደግሞ ሌሎች በዘረጉልን መንገድ ላይ አይደለም የምንጓዘው። ፈረሱን በቅሎውን እኛ በፈለግነው መንገድ ላይ ይዘነው መጓዝ እንችላለን። መጓጓዣችንን በአዲስ መንገድ ይዘነው መሄድ እንችላለን። በአርምሞ ውስጥ ማለት ነው፣ መንፈሳዊ ልምምድ ውስጥ ስንሆን በአዲስ መንገድ ይዘነው መሄድ እንችላለን፣ ባህላዊ ከሆነ አካሄዱ ማለት ነው። እና ይሄ አርምሞ ተመስጦ ሜዲቴሽን የሚባለው ራሱን ችሎ እንደዚህ አይነት ነገሮች አሉት። አሁን መሄድ የሚለውንና ከሄድን ደግሞ የምንፈልገው ሙሽሪትን ከሆነ ያው ከሄድን ሙሽሪትን ይዘን መምጣት አለብን የሚለውን ነገር አይተናል። በቀጣይ ይሄንን የሀሳብ ዝርጋታ የተመለከታችሁና የመንፈሳዊ ነገርየው የተረዳችሁት በአርምሞ ውስጥ በተመስጦ ውስጥ በጸሎት ውስጥ በሜዲቴሽን ውስጥ ያለውን ነገር እንዴት ተረዳችሁት? አሁን ካደረኩት የሀሳብ ዝርጋታ እንዴት ተረዳችሁት የሚለውን የእናንተን ሀሳብ ልስማ እና በቀጣይ እንግዲህ ሳንሄድ ማምጣት የሚለውን የሀሳብ ዝርጋታ እናደርግበታለን። እዚህ ላይ ተጨማሪ ሙሽሪትን አምጥቶ ከሔዋን ጋር ያለውን ከአዳም ጋር ያለውን ሁኔታ አስፍተን ለመሄድ እሞክራለሁ። ግን በእናንተ አስተያየት ውስጥ ነው ያን ማደርገው። ሀሳቡ ደርሷችኋል ወይ የሚለውን ነገር ሊየውና ለማድረስ ሞክሬያለሁ ወይ የሚለውን ነገር ሊየውና ተረድታችሁኛል ያለውን አካሄድ የሚለውን ሊየውና አስተያየታችሁን ሊየውና አስፍቼው ሄዳለሁ። በክፍል 2 የሀሳብ ዝርጋታ እንገናኛለን። የክብ 8 ማዕዘናዊ ስርዓተ ጥለት የሀሳብ ዝርጋታ ቤተሰቦች ስላዳመጣችሁ ስለምታዳምጡኝ አመሰግናለሁ። በደህና ቆዩኝ።